አደ ተስፍሽ እንኳን ደህና መጣ። ቁጭ በል። ሰላም ናችሁ? ኧረ አይገባም። ያው ጓደኛዬን አገኘሁት እዚሁ። አዎ የሆነ ነገር ጠጣ። ምን ይምጣልህ? ወይስ የተለመደ ይሁን? አይደለም። ቆይ እንደውም ከዛ በፊት አፍ ላይ የሆነ ነገር ጣል አድርግ። ማነሽ? ይኸውልሽ። ምን ይሁንልህ ተስፍሽ? ምን ይሁንልህ? ጥብስ ወይስ ክትፎ? ምን ይምጣልህ? የዛሬው ደግሞ ጫና ለየት አለ። ምኑ? እንክብካቤ። እንዴት አልንከባከብ? የህይወቴን ጉድለት አይቶ የሚሰጠኝ ሰው እንዴት ነው ማልንከባከበው? ዛሬም ቅድስት ላይ? አዎ፣ ሁሌም በልቤ ትኖራለች ቅድስት ጋር። ቆይ እሺ፣ እና እኔን ፈጠር ነው የምትለኝ? ስጠኝ፣ በቃ ቅድስትን ስጠኝ ተስፍሽ። አንቀባሬ ላኖራት፣ ላግባት፣ የህይወቴ አጋር ላርጋት። እሺ ብለህ ፍቀድልኝ። ቅድስት ማለት እኮ አካል ጉዳተኛ ነች ልጅ ነች። ለእኔ አይደለች። ይህ ሰውዬውማ ቆይ ማየት የተሳናት መሆኗን አላየሃትም? ተስፍሽ፣ እኔ በየት በኩል ይታየኝ? ያንን የመሰለ ውበት፣ ያንን የመሰለ ሰውነት ይዛ በየት በኩል ይታየኝ እንዴ? በቃ አንተ ፍቀድልኝ። የህይወቷን ጉድለት ሞልቼ አብሬያት ልኑር። አይኔን አይኗ አርጌ አብሬያት በቃ ላግባት፣ ልኑር፣ ልንከባከባት። ኧረ እባክህ ግርማ አትበል። አሁን ቅድስት ምን የሰውነቷ ምናምን የምትባል ልጅ ነች እንዴ? ይኸውልህ ተስፍሽ፣ ለአንተ እኮ አይታየም። ለምን መሰለህ? አንተ አባቷ ነህ፣ ባትወልዳትም አባቷ ነህ። ተስፍሽ ትዝ ይልሃል? የአንተ ወንድም የእሱ አባት በጠና የታመመ ጊዜ ይሄ ሰውዬ አንድ ነገር ሆኖ እች ልጅ የኔ ዕዳ እንዳትሆን ትል ነበር። እኔ መቼም አልረሳውም። እና ባትረሳውስ? ይኸው የፈራው ደረሰ። የአንተ ዕዳው ነች። ቢሆንም ችግር የለውም። አረ ተስፍሽ ተረዳኝ። ቆይ እስቲ አንድ ጥያቄ ልጠይቅህ ተስፍሽ። ቆይ አንተ ምን በወጣ? ለምንድን ነው ከራስ ላይ ማታወርዳት? ስጠኝና በቃ አንቀባሬ ላኑራት እንዴ? እስቲ አስበዋል። እቺ ልጅ የመጣችው ከዛች ከትንሽ ገጠራማ መንደር ነው። በዛ ላይ አይነ ስውር ነች። ማን የሚፈልጋት ይመስላል? ማን የሚያገባት ይመስላል? ስጠኝ፣ ወስን፣ ቶሎ ወስን። በቃ ላግባት። በቃ እሻስበታል። እውነትህን ነው። ብራቮ ጓደኛዬ፣ ብራቮ ጓደኛዬ። እንደውም ቆይ አፍ ላይ የሆነ ነገር ታደርግና ጠርሙስ ነው እንደማወርደው። ማነሽ? ይኸውልሽ ዛሬ ተስፍሽ በቃ ምንም እንዳትለኝ፣ ጠርሙስ ነው የማወርደው። ማነሽ? እባክሽን። ግርማ ምን አብደሃል እንዴ? ምን ነው ተስፍሽ? እንዴ ለህይወቴ ይሄንን የመሰለ ተስፋ የሰጠኝን ሰው ጠርሙስ ማውረድ ሲያንስበት ነው። እንደውም ይኸውልህ በዚህ ተስፋ ጠርሙስ ካወረድኩልህ እሺ ያልከኝ ቀንማ በቃ አለቀ ተስፍሽ። ና በቃ ይሁንልህ እባክሽ። ይኸውልሽ አምጪው፣ በቃ አምጪው፣ ጠርሙሱን አምጪው። ምግቡ ይቅር፣ ጠርሙስ። አዎ አንተ ሰው ይብላ። ቶማስ እንኳን መጣክ። እስቲ ውሃ ስጠኝ። ምንድነው ዝም የምትለው? ቶማስ አንተን እኮ ነው። ደግሞ ምንድነው እንደዚህ ሽክክ የሚያደርግክ? አንቺ ልጅ እኮ በጣም ነው ግርም የምትይኝ። ምን ነው የሚያስገርምክ? እሺ ቆይ እኔ መሆኔን አወቅሽ እንበል። ተንሿክኬ መምጣቴን ግን እንዴት አወቅሽ? ቆይ በብልጥጤ ትሾፊያለሽ ማለት ነው? በለው። ምን በለው? ትሾፊያለሽ እንጂ። አንተ ስለመሾፊና ስላለመሾፊ ስትፈላሰፍ በውሃ ጥም ልገለኝ። ተነስቼ ባመጣ ይሻላል። ወይ ኬዱ፣ እኔ አሽከርሽ እያለሁ ምን በወጣሽ? ይሄው እኔ አመጣልሻለሁ። አይ ዛሬ ደግሞ አሽከሪ ሆኖ አረፈው። በጣም እኮ የሚገርም እኮ ነው። ዘፈን ላውጣ ነው። እትብቷ ታግዘኛለህ አንተ? አዎ የሚገርም ዘፈን ነው የሚወጣው። በቃ ገብሻ እኮ ደስ እንደሚለኝ በጣም እየጠጣሁ ነው አባቴ፣ እየጠጣሁ ነው። ሌለኪዲ እድሜ ልኬ
እሺ ወይዘሮ ቅድስት እንዴት አደርሽ? ሁሉ ሰላም? እንዴት ነሽ? ከተማችን እንዴት አየሻት? ቤት በኩል አይቻት አጎቴ እንደሆነ ከመስሪያ ቤት መጠጥ ቤት ከመጠጥ ቤት መስሪያ ቤት ነው ውሎ። ማን አሳይቶኝ? ለነገሩ ጌዱ አጎትሽ ላይ አትፍረጂ። ለምን አልፈርድበትም? ምክንያቱም እሳቸው ኃላፊነታቸውን ተወጥተዋል። አንቺን እዚህ ግቢ ማምጣት ነበረ። በቃ አዎ፣ ሌላው ጉዳይሽ ደግሞ የኔ ነው። አንተ ማለት? አዎ ኪዱዬ፣ አጎትሽ ምን በወጣቸው ነው እያሉ። አንተ ማን ነህ? ኪዱዬ፣ ዛሬም እነግርሻለሁ። እባክሽ ፍቀጅልኝና የህይወቴ አጋር የኑሮ የመሰረት ሚስቴ እንደሆን ፍቀጅልኝ እባክሽ። ይኸውልህ ቶማስ፣ እኔ እንደምታየኝ ማየት የተሳነኝ ነኝ። በዛ ላይ ተይ ኪዱ፣ ይሄ ነገር በፍጹም ባንቺ ላይ ያምር። እንደዚህ ማለት የለብሽ። የኔ ካላረኩሽ ሞቻለሁ። ያወጣላት ስም ራሱ እውነትም ጥንቅሿ። አጎቴ መጣህ እንዴ? አዎ መጥቻለሁ። ጥንቅሿ። ማን አልከኝ? ጥንቅሿ። ቆንጆ ስም አወጣሁልሽ አይደል? ግን ማለት ነው ደግሞ ማለቴ ራስ ላቅርብልህ? አይ ጥንቅሿ ቆንጆ ስም አወጣሁልሽ አይደል? ጓደኛዬ ግርማ እስከ ዛሬ ጠጥቼው ማላቅ መጠጥ፣ በልቼው ማላቅ ምግብ፣ ጥብስ፣ እራት አያስፈልገኝም። እንደዛ እኮ ነው። በቃ ገብቼ ልተኛ። ልተኛ? እሺ ተኝ ሄደሽ ተኝ። ሂጂና ተኝ። ግርማ እውነትም ጥንቅሿ። ተስፋዬ እንዴ ይሄን ሁሉ ምግብ በላ። ሴት ልጅ እንደዚህ ደርሳ ብቻዋን መተኛት አለባት እንዴ? አይ የተፈጥሮ ህግ ራሱ አይፈቅድም። ማነሽ? ጥንቅሿ
ቆይ ግን ምንድን የሆነው? ምንድን ነው የሆነው? እኔ እኮ ምንም ትዝ አይለኝም። ቆይ ራሴን እኮ ራቆቴን ሆኜ አንቺ አልጋ ላይ ነው ያገኘሁት። ምንድን ነው የተፈጠረው? ምንድን ነው የሆነው? ይቅርበኝ። መጠጡ ሰይጣኑ ነው እንደዚህ ያደረገኝ፣ እኔ አይደለሁም። ይቅርበኝ። መጠጡ ሰይጣኑ ነው እኔ እንጂ አንቺ። ይቅርበኝ። ምን ሆነ ነው አጎቴ? ምን አውቃለሁ? ያው ሰይጣኑና መጠጡ ነዋ እንጂ እኔ አሁን አንቺ ላይ ሰውስ ቢሰማም ይላል። ይኸውልሽ ለማንም እንዳትናገሪ፣ ይህን ነገር ለማንም እንዳትናገሪ። ለሁለታችንም አይጠቅምንም። በተለይ ላንቺ። ለምን ከዛች ትንሽ ከተማ ለመጣሽ ልጅ፣ በዛ ላይ አካል ጉዳተኛ ነሽ፣ ምንም ሜጃ ለሌለሽ ልጅ፣ በተለይ ለኔ ለአካል ጉዳተኛ አንቺ ምንም አይጠቅምሽም አይደል? እሺ ጎሽ አውሰይ ጎሽ። በተለይ ላንቺ ምንም አይጠቅምሽም። አይዞሽ። ይሄ ምንድን ነው? የትላንቱ ማታ የትላንቱ ሌሊት እንዳልተፈጠረ አድርገን እናስበው። እሺ እንዳልተፈጠረ እንዳልነበር አድርገን እናስበው። ለመሰለሽ ይሄን አወራሽ ማለት በተለይ ላንቺ፣ አዎ በተለይ ላንቺ እና ደግሞ እኔ እረዳሻለሁ እንድትረሺው እንዳልተፈጠረ እንድታስቢ እኔ እረዳሻለሁ። የተለያዩ የሚክስ ስጦታ ማመጣልሻለሁ። እሺ ምንም እንዳታወሪ፣ ምንም በተለይ ላንቺ አይደል? ጎበዝ፣ ምንም እንዳታወሪ። ምን መሰለሽ እኮ ዲያብሎስ ነው እንደዚህ ያደርገን። ነገርኩሽ፣ ከነገ ጀምሮ ምንም መጠጥ ላይ አልደርስም። ይሄ ነገር በፍጹም አይፈት እንደገና አይመጣም። እሺ በቃ ራስሽን ጠብቂ። ይኸውልሽ ምን መሰለሽ፣ እኔ እኮ አስቤው እኮ አይደለም መጠጡ፣ የበላሁት ምግብ እነሱ ተጠራቅሞ ገባሽ አይደል? ንግስቴ አሽከርሽ እንዴት አደርሽ ይልሻል። ምን ነው አልሰማውም ለማለት ነው? እሺ ቢያንስ ያስለመድሽኝን ሰላምታ አትንፈጊኝ። ኪዱ አንቺ ኪዱ፣ ወይ መታል እንዴ? ቆይ ምን ሆነሻል እንዴ? እኔ በብልጥጤ ትሾፊያለሽ እያልኩ ጭራሽ አላየሁም አልሰማም ብለሽ ፕራንክ ታደርግኛለሽ? የምን ፕራንክ? አንቺ ነሻ። ቆይ ያሾፍሽ ነው? ማን ያሾፈው? አይደለም እንዴ ድምጽ አሰምቼ ተንሿክኬ እንኳን ስመጣ ትለይኝ የለም እንዴ? አይደል? ቆይ ዛሬ ምን ሆነሻል? ምንም አልሆንኩም። የሆነ እኮ ሀሳብ ውስጥ ገብቼ። ኖ ትክክል አይደለሽም ኪዱ። ችግር የለም፣ ምንም ችግር የለም። ቆይ ምን ሆነሽ ነው? አጎትሽ ደህና አይደል? ምንም ችግር የለም አልኩህ አይደለ? እኔ መግባት እፈልጋለሁ ወደ ቤቴ።
ቆይ የማይሆን ነገር ተናግሬ ያስጨነቅኳት እንዴ? አቤት 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 የፈጣሪ ስራ! አቤት የፈጣሪ ስራ! ብቻዬን እንዳልጠጣ ሰው ስጠኝ ስለው በአንዴው ከች ትበል። ተስፍሼ ና እስቲ ዛሬ በልበል እንጠጣ። አይ ዛሬ ምንድን ነው ዛሬ እንኳን እንዴ? ምንድን ነው ከትላንቱ የተሻለ ግብዣ አዘጋጅቼ አንተን አይደል የምጠብቀው? ብቻዬን እንዴት እጠጣለሁ? በቃ ሄደን እንጠጣ። አይ ዛሬ ይኸውልህ አይሆንም። ምን ሆነ አንተ ሰውዬ? ሄደን እንጠጣ፣ የሆድ ወዳችንን እናውራ። እንዴ ግብዣ ይነቀል ትሄድ ነው እንዴ? አይደለም ግርምሽ፣ ዛሬ ይኸውልህ። ገባኝ ገባኝ፣ ተስፍሽ ገባኝ። ምንድን ነው የገባ? ገባኝ አልኩ፣ በቃ ገባኝ። እንዴ ቆይ ግርማ፣ ምንድን ነው የገባ? ገባኝ አልኩ አይደለ ተስፍሽ? ለምን ትጨቀጭቀኝ? በቃ ገባኝ። ቆይ ማለት ምን ሰምተህ? ምንድን ነው የገባ ግርማ? ቻፓ የለሽም አይደል? ትላንት እሱ ጋብዞኛልና ዛሬ እኔ ካልጋበዝኩት ወይ ደግሞ ሼር ካላረኩት ምናምን ብሎ በቃ ሼም ቆንጥጦ ነው አይደል? ግርምሽ ግን ይቅርብኝ እባክህ። አይሆንም፣ በቃ ከተነቃቁ አትገደድም። በላ እባክህ ና እንጠጣ ትንሽ። ምን ሆነሃል አንተ? ኧረ እባክህ እባክሽን ኪሎ ክፈችልኝ። ሂድልኝ። ምንም አልሆንኩም፣ ምንም አልፈልግም አልኩህ። እባክሽን አታልቅሽ ኪሎ። አንተ እንኳን ተወኝ፣ ሂድልኝ። ሙች ሁለተኛ አልደግመውም። እኔ ነኝ አይደል ያስቀየምኩሽ? ሁለተኛ አልደግመውም። እባክሽን ክፈችልኝና እናውራ። ያው የከተማ ልጅ ስትሆን ነገሮች እንዲያመጡሽ ካለመፈለግ እንደዚህ አይነት ነገሮች ይፈጸማሉ። እባክሽን ይቅርታ አድርግልኝ ኪሎ። እባክሽ ኪሎ ያስታቅሽኝ። ይገርምሃል ተስፋዬ፣ የቅድስቴን ሰውነት፣ ገላዋን፣ ውበቷን፣ ቅርጿን አይተዋል። ደግሞ ልጅነቷስ፣ ቅላቷ ምንም እኮ ያልተነካች ገና ጥንቅሼ ነች። የእውነቴን ነው ብለህ ተስፋዬ፣ እሷን ለእኔ የዳርክ ቀን እኔ ነኝ ማቀው የማደርግልህ። ተስፋዬ እኔ እያወራሁ የት ሄድክ? አይ የትም አልሄድኩም። እኔ ስለ ልጅ ስለ ጥንቅሼ እለፈልፋለሁ፣ አንተ እኮ የለህም። ጥንቅሼ በነገራችን ላይ ጥሩ ስም ነው ያወጣላት። ጥሩ ስም አይደል? ጥንቅሼ ቆንጆ ስም ነው አይደል? ባይገርምህ ተስፍሽ፣ ይሄ ለእሷ ያለኝን ስሜት የሚገልጽልኝ ቃል ነው። ጥንቅሼ እኮ ገና ያልተመጠጠች እውነትም ለጋ ጥንቅሽ ነች። ግርማ ጓደኛዬ፣ ጥንቅሽን ተዋት። ለምን? ለአንተ አትሆንም፣ ተዋት በቃ። ሰማኛለህ? አልተዋትም። እኔ ትሆናለች ካልኩኝ በቃ ትሆናለች። ተረጋጋ። ምን መሰለህ፣ ይህንን ነገር ሰክረን ሳይሆን ጤነኛ ሳንጠጣ ብናወራ ይሻላል። ተዋት። አይሆንም፣ በቃ አይሆንም ተስፋዬ። እኔ ትሆነኛለች ካልኩኝ ትሆነኛለች በቃ። ልቀቀኝ። ጤነኛ ስንኖራለን። ቁጭ በል፣ ገና ትጠጣለህ። ቁጭ በል ግርምዬ። ተስፋዬ ና ቁጭ በል ገና። ስለ ጥንቅሿ ሳንሰክር ነው የምናወራው። ተስፋዬ ተስፍሽ፣ ይህ ሰውዬ ምን አባት ሆኗል እንጂ? ይህን ያህልማ ገንዘቤን ከስክሼ አይሆንም ልትለኝ አይገባም። አሳያለሁ። ዋው ጥንቅሿ
አይዞሽ ምን መሰለሽ ጥንቅሿ በጣም እሺ አንቺ ማለት ነው ጥንቅሿ የውልሽ ጥንቅሿ ማለት ቅድስቴ መኝታ ቤቱ ነገር አውርተን ጨርሰናል። ይሄ ነገር ነገ አይደገምም። አንቺም ደግሞ ይሄን ነገር ላለማውራት ቃል ገብተሽልኛል። ሁለታችንም ቃላችንን እንጠብቃለን አይደል? ጎበዝ፣ በጣም ጎበዝ እኮ ነሽ። በቃ ስራ ላይ ነው ማታ እመጣለሁ። ደህና ዋይ። እሺ ማለቴ እንዴት አድርጌ ይቅርታ ጠይቂያት ታናግረኛለች እያልኩ እየተጨነኩ ነበር። በቃ ገባኝ። ምን ነው የገባሽ? ሁሉም ነገር በቃ ይዘኸኝ ጥፋ። ምንድን ነው የተፈጠረ ችግር አለ? አዎ። ምንድን? ያንተ ፍቅር። ይዤሽ ጠፋለሁ ኪዱ። እኔ ፍቅሬን በመቀበልሽ በጣም ደስተኛ በሆንም ልክ እንደ አባቶቻችን እንደ እናቶቻችን በባህልና በወግ መሰረት መሆን መቻል አለበት። አሁን ይዘኸኝ ትጠፋለህ ወይስ አትጠፋም? ይዤሽ ሄዳለሁ ኪዱ፣ ግን መጀመሪያ መረጋጋት ያስፈልጋል። በቃ እንደውም ከዚህ በኋላ ምንም ነገር እንዳትለኝ። ልትረጅኝ ይገባል ኪዱ። ኧረ እባክሽን ተረጋጊ ኪዱ። ምን ሆነሻል? የተፈጠረ ችግር አለ እንዴ? አዎ። ጥንቅሼ ምን ነካብኝ? ምን ነካሽ? አርግዣለሁ። አርግዣለሁ? አዎ አርግዣለሁ። አይ የቀለድሽ መሆን አለበት። ቆይ እንዴት አወቅሽ? የገጠር ልጅ መሆኔን አትርሳ እንጂ ከሕክምና በላይ እንደዚህ አይነት ጥበብ እያወቅን ያደግነው። ቆይ እርግጠኛ ነሽ አርግዘሻል? አዎ። ከማ ማለት እንዴት ቆይ አሁን ምንድነው የማደርገው? መወለድም የለበት። ቆይ ከማል ይባል ማስወረድ? አዎ ማስወረድ አለባት። እሱም አይሆንም። ቆይ የት እንዴት ከማር ግዛ ቢባልስ?
ሌላ ጣጣ ቢመጣስ? ማንን ላማክር? ያለኝ አንድ ጓደኛ ግርማ ነው። አዎ ግርማ። ቆይ ከእሷ ጋር የሚተኛበትን መንገድ ዛሬ ነገ ሳልል ማመቻቸት። አዎ በቃ አዎ። እንዴ ተስፍሽ፣ የእሱም ቀላል ነው። የእሷ ደግሞ በዘዴ እገላገሏለሁ። ለካ ዓለም ላይ የሚሆኑ ኃጢአቶች ለካ መውጫ ቀዳዳ ስላላቸው ነው። እንደዚህ ማድረጊ ግን ተስፍሽ፣ ሌላ ሐሳብ አታስብ። ለሰማዩ ሌላ መፍትሄ ይፈለግለታል። አሁን ቀጥታ ወደ ግርማ። እሷ ጋተኛ ማለት እኮ በቃ ልጁ ኪዲ እንዴት ነሽ? ያልሽኝን ነገር አስቤበታለሁ። ለእኔ ከአንቺ ጋር እንደመኖር የሚያስደስተኝ ነገር የለም። የእውነትህን ነው? የእውነቴን ነው። እንደዛ ከሆነ አሁን ይዘኸኝ ውጣ። አሁን? አሁን ይዘኸኝ ሂድ። አሁን? ዛሬ? አዎ። ከዛ በፊት ግን ወረቀትና እስክሪብቶ አዘጋጅና የሆነ ነገር ትጽፍልኛለህ። ምን? ዓለም ላይ ያለኝ ብቸኛ ዘመዴ አንተ ነህ። ክፉ ነገር ቢመጣ እደበቅብሃለሁ ብዬ የምተማመንብህ፣ ክፉን ነገር ግን አንተ ራስህ አደረግኝ። እባክህ ከዚህ በኋላ ልፈልገኝ እንዳትል። የምትፈልገኝ ከሆነ ግን ጉድህ ዓለም ያውቀዋል። እንዳትከተለኝ። ምን አርጋት? ቅድስትን ምን አርጋት ነው? አንተ አጎቷ አይደለ እንዴ? እንዴት አንተ ያደራ ልጅን ትበላለህ? ይሄ ደብዳቤ ምንድን ነው የሚለው? ኧረ እኔ የማውቀው ነገር የለም። ያደራ ልጅ እንዴት ትበላለህ? አንተ እኮ ማለት አባቷ ነህ። ግርማ ተረዳኝ። እንዴ ምንድን ነው ያደረካት? እንዴት ልጅን ትደፍራለህ? እንዴ ይሄው ይሄ እሷ ጽሑፍ አይደለ እንዴ? ይሄው እዚህ ጋር ሁሉንም ነገር አስቀምጥ። ምንድን ነው ያደረካት? ባትወዳትም እኮ ልጅ ምንድን ነው ያደረካት?